ለአደም ልጆች ሁሉ ታወጀ ነፃነት። ለዚህ ነው ነቢያቶች የተላኩበት በጃሂልያ ሐያት ጣዖት ከመገዛት መስገድ ማጎብደዱ እንዲቀር ለፍጥረታት ለፈጣሪ እንዲሆን መገዛት። ማብራሪያው ቁርአን ነው ሊተገበርበት ለመንደር ላንደገረ ሳይሆን ለዓለማት ሕይወት ልመራበት የታወጀ ነው ወሐደሁ ላ ሸሪከ ለሁ لا إله إلا الله محمد رسول الله بزي باجر كالات يتقلى سبات من ما ينسوا يميزان كبدات يا إمام مقلجا وسطاوي إيمان النات يزر يمدب يقوس الليونت يزياوات مطا منجق ولا موتات لا تقر لنجو عند الناس بسرات يا عرب يا أجم يا بتام يا دهامنات የፍትህ መሰረት ለመخلوق መخلوقات የኢማም ንሶሶ ነቅቶ ላመነበት ማመን ነው በአንድ አላህ ላይ ያሻረኩበት ላወቀው ሽልማት ከተከበረው ወحده لا شريك له አላህ ሂዳያውን ሲቸር ለፈለገው አላህ ሂዳያውን ሲቸር ለፈለገው ቀልቡን ለሽ بسم الله الرحمن الرحيم الحمد لله الذي أكمل لنا الدين وأتم علينا نعمة الصلاة والسلام على أشرف المرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم يبعثون أما بعد فإن أصدق الحديث كلام الله تعالى وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار اللهم أجرنا من عذاب النار وأدخلنا الجنة دار المتقين والأبرار واغفر لنا ولوالدينا وللمسلمين يا أرحم الراحمين أيها المستمعون الكرام أولا أحييكم بتحية أهل الجنة في الجنة وهاهي السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته بإذن الله تبارك وتعالى يا زاري برنامجنا بأمارنيا قنقاي هونال በተለመደው ፕሮግራማችን በየሳምንቱ እሰጅረኔ በሚለው የታሉ በሚለው ፕሮግራማችን ዛሬ ታዋቂውም አዳይ ሼኽ ኡስታዛችን በናይሮቢ ከተማ ለብዙ ዓመታት የኛን ሙስሊሞች ሲያስተምር የነበረውና የቆየን ኡስታዛችን ይዘን ብቅ ብለናል። ስለዚህ እንኳን ይሄን ጥራችን አክብራችሁ ስለመጣችሁ በኦሮሞ ሙስሊም ሚዲያ ስም ለማመስገን እፈልጋለሁ፣ ሞክራለሁ። ታንኪው ላለሁ ኢንሻአላህ جزاكم الله خير الجزاء أستاذ أحمد مالنا بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم وموالاه أما بعد السلام عليكم ورحمة الله وبركاته የተከበራችሁ ውድ ወንድሞችና እህቶች ይህንን ፕሮግራም እየተከታተላችሁ ያላችሁ ኦሮሞ ሙስሊም ሚዲያ የሁላችን በሆነው በዚህ ሚዲያችን ስለጋበዛችሁኝ እጅግ በጣም አመሰግናለሁ። ሁላችሁንም በያላችሁበት ያላህ ሰላም እዝነትና እንዲሁም በረከቱ በእናንተ ላይ ይሁን እላለሁ ኢንሻአላህ ተዓላ። እኔ ያው ኡስታዝ አህመድ ማን ነው ለሚለው ጥያቄ ኢንሻአላህ ተዓላ አላህ ደግሞ ከነዛ ያደርገንና አህመድ ሙሐመድ ሙፍቲ መሐመድ አማን ቢን አብደላህ እባላለሁ። ያው ያለሁት በናይሮቢ ነው። የተወለድኩት ወሎ ውስጥ ከሚሴ የምትባል ሀገር ያደግኩት ጨፋ ነው። እንደዚሁም ደግሞ ያው አሁን የምገኘው ናይሮቢ ኬንያ ነው። ኸሚሴ ድሮ ብዙ ዓሊሞች የሚገኙበት ሀገር ተብሎ ይጠራል። በተለይ ከባሌ ከሐረር ከጅማ ከየትም ሀገር ሄዶ ነው ቁርአን የሚቀሩት ወይም ደግሞ ኪታብ ነህው የምትባል ኪታብ ይቀሩ ነበር። አሁን እንዴት ነው ያ ሀገር? ወላሂ ያው ደዌ ሲባል ሁሉም ያውቀዋል። ደዌ ማለት የዑለማ መንበዑል ዒልም ወሎ አስለን በመሰረቱ የዑለማ ሀገር ነው። ብዙ ዑለማዎች የፈለቁበትና ብዙ የኢትዮጵያ ዑለማዎች የተማሩበት ነህውና እንዲሁም ፊቅህ እንደዚሁም ሐዲስ ፊቅህና ነህው በይበልጥ
የሚማሩበት የኢትዮጵያ ዑለማዎች በወሎ ዙሪያ ብዙ ይናገራሉ። የዑለማ አገር እንደሆነች የታወቀ ነው። ወሎ ውስጥ እንደዚሁ ደዌ እነ ቦረና እነ ሼህ መሐመድ አሊ አደም የእሳቸው ኪታቡን ሰሒህ ሙስሊም ሸርህ እሳቸው ያስቀምጡት የእሳቸው ኪታብ ብዙ ኪታብ አስቀምጠዋል። እንደዚሁ ደዌም እንደዛው እንደዚሁም ደግሞ ጂሌ የአያታችን ሙፍቲ መሐመድ አማን ቢን አብደላህ መቃሲድ ወፊያ ፊ ሸርህ አጅሩሚያ የሚባል ኪታብ ያስቀመጡት አያታችን አላህ ይርሐማቸው። እነዚህ ዑለማዎች እና ሌሎችም ብዙ የነበሩበት ሀገር ነው። በአሁን ሰዓት እርግጥ ነው በኢትዮጵያ ከወጣሁ ብዙ ዓመት ስለሆነ እንዴት ነው ያለው? አልሐምዱሊላህ አኽባርን ስንሰማ አሉ ዑለማዎቻችን አሉ። አሁንም ያስተምራሉ። ከተለያየ ሀገር እየመጡ ይማራሉ። አሁንም እንደ ዶሮ ማለት ነው። ማሻአላህ ከአርሲ ከባሌ ከተለያየ ሀገራት እየመጡ እዛ አሁን በተለይ ጨፋ ላይም ዒልም ይሰጣል። በከምሴም ላይ እንደዛው በተለያየ ቦታዎች ዒልሞች ይሰጣሉ። አሁንም አልሐምዱሊላህ ዑለማዎቻችን አላህ የሞቱትን ይርሐማቸው፣ አላህ ይርሐማቸው። ያሉትንም አላህ ረጅም ዕድሜና አፊያ ከኢማን ጋር አላህ ይስጣቸው። ይሄ ነው። አላሁ አዕለም። በዚህ ላይ የሚያስታውሰው ነገር አለ። በሐሳሳ ከተማ ማለት ነው። ሐሳሳ የዲን ሀገር ናት። የመጀመሪያው ዓሊማችን ሼክ አደም ዳዌ ይባላል ረሂመሁሙላህ ረሕመተን ዋሲዓ። ዳዌ ለካ ወደ እናንተ ሀገር አካባቢ መሆኑ ዛሬ ነው ተረዳሁት። ማሻአላህ ደዌ ታወቀች ናት። ደዌ ትባላለች። ደዌ ታወቀች በሀገሩ ነው የሚጠራው ማለት ነው። ደዌ ራሱ የዕልም ሀገር ነው። በከምሴ ነው ደዌ የምትሄደው። በከምሴ ላይ ነው ወደ ደዌ የምትሄደው። ጂሌ ደግሞ በሰንበቴና በአጣዬ ነው የሚገባው። ማሻአላህ። ኦኬ ኡስታዝ፣ ኢትዮጵያ ውስጥ በነበራችሁት ጊዜ ምን ስትማሩ ነበር? መድረሳ ወይም ቁርአን የት ነው ተማራችሁት? ጨፋ ላይ ሼክ አደም ይባላሉ። እሳቸው ናቸው ቁርአን ከእሳቸው ላይ ቁርአን የቀራሁት። ጨፋ ማለት ሼክ አደም ጨፋ የሚባል አለ በአዳር አካባቢ። አንዳንድ ጊዜ እናንተ ሀገር ጋር ይመሳሰላል። ኦኬ እናንተም ሀገር እንደዛ ጨፋ የሚባል አለ፣ እኛ ጋርም አለ። ጨፋ ሮቢት ትባላለች። እዛ ሼክ አደም ይባላሉ። እሳቸው ላይ ቁርአን ቀርቻለሁ። እንደዚሁም ደግሞ ሼክ ኢብራሂም እሳቸው ላይ ደግሞ የተውሂድ ኪታብ እንደዛው ቀርቻለሁ። ከዛ በኋላ ወደ አዲስ አበባ ከዛ ወደዚህ ሀገር መጣሁ ማለት ነው። ኬንያ ከመጣችሁ ቆያችሁ እንደዚህ ሀገር? ረጅም ዓመት ሆኖናል። ኢንሻአላህ አልሐምዱሊላህ ሀገራችን ሆናለች። ኬንያ እንደ ሀገራችን ናት። ከኢትዮጵያ ቀጥሎ እናቃት ሀገር ብትኖር ኬንያ ናት። ሁለተኛ ሀገራችን ማለት ነው ኬንያ። ኬንያ ናይሮቢ ውስጥ እያላችሁ በብዙ መንገድ በተለይ በ9ኛ መንገድ ስታስተምሩ ቆያችሁ አስታውሳለሁ። እኔም አውቃለሁ። ምን ስታስተምሩ ነበር? በ9ኛ መንገድ በተለይ በኢስሊ ናይሮቢ ውስጥ ለብዙ ዓመታት ካለ መድረሳ ዳኢ ለምንድን ነው በብዛት ኢትዮጵያዎች የሉ፣ ግን 9ኛ መንገድ ብዙ ኩፋሮች ሲጠሙ ነበር። እንዴት ነው ያ ነገር? ብስሚላህ አልሐምዱሊላህ ሰላቱ ሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እዚህ ሀገር ስንመጣ አልሐምዱሊላህ ኬንያ አስለን ብዙ ሰው የተጠቀመባት ሀገር ናት። ብዙ ሰው የተቀየረባት ሀገር ናት። ዲኑን ያወቀበት በተለያየ ዓለም ላይ ያሉት ሙስሊም ወንድሞቻችን በአሁን ሰዓት የመስጂድ ኢማም በመሆን ዳዒ በመሆን እንደዚሁም ደግሞ መሻይኾችና ትላልቅ ቦታ ደርሰው አሁን ብዙ ስራ እየሰሩ ያሉት በአሜሪካም ሆነ በኬንያ በካናዳ እንዲሁም በአውስትራሊያ የተለያዩ ከዚህ ሀገር የሄዱ ናቸው። እዚህ ሀገር ላይ ማለት ናይሮቢ ላይ በዛን ሰዓት እኛም ያው ቁርአን ኪታብ እንቀራለን። እዚሁ ናይሮቢ ኪታብ በኦሮምኛ እንቀራለን። እነ ሼክ አሊ ጂማ፣ እነ ሼክ በሺር፣ እነ ሼክ ሐሰን ረሂመሁላህ እነ ሼክ መሐመድ ዋዶ፣ ሌሎችም ከነሱ ላይ ኪታብ እንቀራ ነበር። ተፍሲር፣ ብሉግ፣ ሪያድ፣ ሙስሊም እና ሌሎችም ኪታቦችን እንቀራለን። በዛን ሰዓት 9ኛ መንገድ ላይ ዳዕዋ ስናደርግ ነበረ። የኛ ጀማዓ የሚታወቀው ፈርስት ሂጅራ በሚለው ነበረ። የመጀመሪያ ስደት ወደ ሀበሻ የሚል የጀማዓችን ግሩፕ ነበር። በአሜሪካን ይህ ስም ስለነበረ ወደ ዳሩ ቢላል ወደሚለው ቀይረነዋል። በዛም በፈርስት ሂጅራ ላይ ያለን አንድ ኪታብ እንቀራለን። ሁለተኛ ደግሞ ለሌሎች ወንድሞቻችን እና እህቶቻችን እናስተምር ነበረ። መስጂድ ውስጥም ዳዕዋ እናደርግ ነበር። በተለይ በ8ኛ መስጂድ በአማርኛ ዳዕዋ እናደርግ ነበረ።
እንማራለን፣ ከዛ እናስተምራለን፣ ከዛ ደግሞ ዳዕዋ እናደርጋለን። ከዛም ወተን ደግሞ መንገድ ላይ 9ኛ መንገድ ላይ ዳዕዋ ይደረግ ነበረ። ይሄ የሆነበት ምክንያት ብዙ ጊዜ ክርስቲያን ወገኖቻችን በተለያየ ቦታ ላይ ሰበካ ያደርጉ ነበር። በተለይ ለሙስሊሙ እንደዚህ እንደኛ ለብሶ የሚሄደውን ኢየሱስን ተቀበል እየተባለ ሰዎችን ይሰብኩ ነበር። በተለይ የፕሮቴስታንት እምነት ተከታዮች ወይም ደግሞ ጴንጤዎች ማለት ነው፣ በሰዎች ሰበካ ያደርጋሉ። ይሄ አይነት ነገር በጣም እየተበራከተና ሰዎችን ወደ ጥመት መጣራት ሲመጣ የዛን ሰዓት እኛም የግድ በማስረጃ ስለሆነ ማንኛውንም ነገር ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን ማስረጃችሁን አምጡ እውነተኛ ከሆናችሁ የሚለው አያ፣ እንደዚሁም ደግሞ አላህም ሱብሓነሁ ወተዓላ በቁርአን ላይ እንደተናገረው ቁል ያ አህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአን ወላ የተኺዘ ባዕዱና ባዕዳን አርባበ ሚን ዱኒላህ ወኢን ተወለው ፈቁል አሽሀዱ ቢአንና ሙስሊሙን የሚለውን አያ በመሰረት በማድረግ ይሄ ነገር እየተበራከተና እየተጠናከረ ሲመጣ ከወንድሞቼ ከነ ስራጅ ከነ አብዱልዓዚዝ እነ ሐንጋሱ እነ አብዱልከሪም እና ሌሎችም ብዙ ወንድሞቼ ነበሩ። ከነሱ ጋር ሆነን ተመካክረን ይሄ ነገር በዚህ ከቀጠለ ሙስሊም ወንድሞቻችንን ከመንገድ ለማስወገድ ጥረት የሚደረገውን ነገር እኛም በተሻለን መጠን ትክክለኛ ከሆኑ አላህ ሱብሓነሁ ወተዓላ ምንድን አለው? ቁል ያ አህለል ኪታብ እናንተ የመጽሐፉ ባለቤቶች ወይ በላቸው፣ ተዓለው ኑ በላቸው፣ ኢላ ከሊመቲን ወደዛች ቃል ሰዋኢን በይነና ወበይነኩም በእኛና በእናንተ መሀል እኩል ወደ ሆነችዋ ቃል ኑ በላቸው። አላ ናዕቡደ ኢለላህ ከአንድ አላህ በስተቀርም ላንገዛ፣ ወላ ኑሽሪከ ቢሂ ሸይአን በሱም አንዳችንም ላናጋራ ወደ ሆነው ቃል ኑ በላቸው። ያቺም ቃል ምንድናት? ላኢላሃ ኢለላህ ሙሐመድ ረሱሉላህ በእውነት የሚመለክ ከአንድ አላህ በስተቀር የለም፣ ሙሐመድ የአላህ መልእክተኛ ባሪያው ናቸው ብሎ መመስከር ነው። ወላ ኑሽሪከ ቢሂ ሸይአን ወላ የተኺዘ ባዕዱና ባዕዳን አርባበ ሚን ዱኒላህ ከፊላችንን ጌቶች አማልክቶች አድርጎ ላይይዝ ወደዚች ቃል ነው በላቸው። ፈኢን ተወለው እምቢ ካሉና ከዞሩ ፈቁሉ አሽሀዱ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክሩልን በሏቸው ይላል አላህ ጀነራል። ይህንን መሰረት በማድረግ ይሄ ነገር እየተበራከተ ሲመጣ በፓልቶክ አደራ እናደርግ ነበር፣ እናስተምር ነበረ። በፓልቶክ ላይ በፈርስት ሂጅራ እና ቢፍቱ ኢስላም የሚባል ፓልቶክ ነበር። በእነዚህ በሁለቱ መንገድ እናስተምር ነበር ሙስሊም ወንድሞቻችንን በአውሮፓም ሆነ በአሜሪካ ያሉትን እያንቀሳቀስን እያስተማር፣ ከዛ በኋላ ወደ ውጪ ወደ መስጂድ፣ ከመስጂድ ደግሞ ወደ መንገድ ላይ ወጣን ማለት ነው። ይሄን የሆነበት ምክንያት ምንድነው? ይሄ ጥሪ በየቦታው እየተበራከተ ሲመጣ፣ ስለዚህ እኛ ደግሞ እውነተኛ እነሱ ከሆኑ መጥተው እዚህ ሀገር ደግሞ ደስ የሚለው ማንኛውም ሰው ለማስተማር መብት አለው። ማንም ሰው የሚቃወመው የለም። በመንግስትም ደረጃ ፍቃድ ወስደን ሰዎችን መጣራት ጀመርን ማለት ነው። መጥቶ እውነት ነው ብሎ የሚያስረዳን ካለ አህለን ወሰህለን፣ ካሌለ ደግሞ የለም ማለት ነው። ስለዚህ በዚህ መንገድ ነው 9ኛ መንገድ ላይ ዳዕዋ የጀመርንበት ምክንያት እዛ ላይ የኛ ሰዎች በጣም ስለሚበዙ እዛ አካባቢ እኛ ጋር ስላሉ ማለት ነው። ለዛ እዛ 9ኛ መንገድ ላይ ከኬንያን ሙስሊም ወንድሞቻችን ጋር በመሆን የአንድ ሰዓት ጊዜ ተሰጥቶን በዛ ላይ ማስተማር ጀመርን ማለት ነው። እኔ አብዱልዓዚዝ፣ ኢልያስ፣ ሲራጅ ወይም ደግሞ ጅንዱላህ ብሎ ነበር የሚገባው እሱም እና ሌሎች ወንድሞች ሐንጋሱ እና ሌሎች እነ ዑመር መሐመድ ዑመር እና ሌሎች ብዙ ወንድሞች አሜሪካን አሉ፣ ግማሾቹ ካናዳ፣ ግማሾቹ እንደ አብዱልከሪም እነ መሐመድ ዑመር የሚባል ልጅ ደግሞ እሱም ነበረ ከኛው ተምሮ እሱም እንደዛው ዳዕዋ ያደርግ ነበር። በዛ መሰረት ነው ወደ 9ኛ መንገድ ልንመጣ የቻልነው ማለት ነው። ከዚህ ከዳዕዋ ውጪ በናይሮቢ ውስጥ ሌላስ ምን ሲሰሩ ነበር? እኛ ከዳዕዋ ስራችን በተለያየ መንገድ ነው ዳዕዋ የምናደርግ የነበረው። በተለያየ መንገድ ዳዕዋ እናደርግ ነበረ። ስለዚህ በዚህ መሰረት በተለያየ መንገድ ዳዕዋ እናደርግ ነበር። ከነዛም ውስጥ የምናደርግባቸው መንገዶች ፓምፕሌት እናታተም ነበረ። ፓምፕሌት ማለት ያው ተባራሪ ወረቀት፣ በሱ ላይ ሰዎችን የጻፍን የተለያዩ ከቁርአንና ከሐዲስ እንዲሁም ከመጽሐፍ ቅዱስ እያጣቀስን ዳዕዋ እናደርግ ነበር። በዛ መሰረት እናደርግ ነበረ። ፓምፕሌትን ማሳተም፣ እንደዚሁም ደግሞ ፕሮግራም ከውጭ
ለመጀመሪያ ጊዜ ሰዎችን ወደ ውጭ ዑለማዎቻችን ወይም ደግሞ ዱዓቶችን ወደ ውጭ በመጋበዝ የሚታወቀው ዳሩ ቢላል ነው። የመጀመሪያ ጀማሪው ማለት ኬንያ ነው የተጀመረው። ከዛ በኋላ ነው ሰዎች ወደ ስዊድን፣ አውሮፓ ኡስታዝ ሼህ አሊ ተጋበዙ። ከዛ በኋላ አሜሪካን ተከተለ። ስቲል አሁን ድረስ ጉዳዩ በዛ ተጀምሮ ነው ሰዎች መጋበዝ የተጀመረው። መጀመሪያ ግን ቡኡር ወይም ደግሞ መሰረቱ ናይሮቢ ኬንያ ነበር። ይህንን ስራ የሚሰሩ ሶማሌዎች ነበሩ ከዚህ በፊት ማለት ነው። ከዚህ በፊት ሶማሌዎች ዱዓቶቻቸውን መሻይኾቻቸውን እየጠሩ እየጋበዙ ትራንስፖርት ሁሉ ነገር ችለው ይጋብዙና እየሄዱ ዳዕዋ ያደርጉ ነበር። እኛስ ለምን እንደዛ አናረግም በሚል ከዛ አሊፍ ብለን ወይም ደግሞ አንድ ብለን ወንድማችንን ሳዲቅንና መሐመድ ከድርን ነበር የጋበዝነው በዛን ሰዓት ከኢትዮጵያ ማለት ነው። አጋጣሚ መሐመድ ከድር አልተመቸውም። ሳዲቅ መሐመድ ወይም ደግሞ አቡ ሀይደር እሱን ጠርተን እዚህ እኛ ጋር ቆይቶ ዳዕዋ ኮንፈረንስ በ10ኛ መንገድ ላይ አዘጋጅተን በዛ ላይ መጥቶ እሱ ፕሮግራም አስተላለፈ ማለት ነው። ከዛ ተጀምሮ አልሐምዱሊላህ እስካሁን ድረስ ሰዎች እየተጋበዙ ይሄዳሉ። ይሄ መጀመሪያ መሰረቱ ጀማሪው ዳሩ ቢላል ወይም ደግሞ ፈርስት ሂጅራ ነበር ማለት ነው። ኦኬ ፈርስት ሂጅራ ወይም ዳሩል ቢላል አሁን ያ ግሩፕ አለ ማለት ያው በተለያየ ዓለም ላይ ተበትነዋል ወንድሞቻችን። ከእነሱ ውስጥ አንዱ እኔ ነኝ። የጀማዓ አሚር ነበርኩ በዛ ሰዓት እና ዳሩ ቢላል ፓልቶክ አለ አሁንም ድረስ የሚገኛ ማለት ነው። እንደዚህ ዳሩ ቢላል ለተህፊዝ القرآن ወዳሩ ቢላል የዳዕዋ ሴንተር አለ በፓልቶክ ማለት ነው። ስለዚህ በፓልቶክ በመንገድ ላይ ዳዕዋ እና እንደዚሁ በመስጂድ ውስጥ እናስተምር ነበረ። ያ በአሁን ሰዓት ብዙ ሰው ስለሄደና በመጀመሪያ በነበረው መንግስትም በዛም ብዙ እኛ ላይ ትኩረት አድርገው ነበረ። ምክንያቱም እኛ ያደረግነው ነገር የለም፣ የሰራነው ያጠፋነው ጥፋት የለም። ያደረግነው ዳዕዋ ነው። እዛ ጋር መጣልን ኡስታዝ። ከዛ በፊት ማለት ነው በናይሮቢ ውስጥ ወደ 2ኛ መንገድ ወይም 5ኛ ነው 8ኛ መንገድ ላይ መደረሳ ነበራችሁ እንደ መደረሳ አለ ሲባል ሰምቻለሁ። አዎ የዳሩ ቢላል ጀማዓ የሚሰራው ብዙ ስራ ነበር። አንድ ፓምፕሌት ያሳተመ ይበትናል። ሁለተኛ ደግሞ በመስጂድ ውስጥ ያስተምራል። በሶስተኛ ደረጃ ደግሞ በመድረሳ በመንገድ ላይ ዳዕዋ ያደርጋል። በሶስተኛ ደረጃ በመድረሳ 9ኛ መንገድ ላይ መድረሳ ከፍተን አማርኛ ተናጋሪ ወንድምና እህቶቻችንን እዛ እናስተምር ነበረ። የጀማዓው በተለያየ በየጊዜው ገንዘብ እያዋጣን ከራሳችን ከኪሳችን እያዋጣን በዛ መድረሳ እንደዚህ ማህረል ኸይሮችን እያሳተፍን በዛ በ9ኛ መንገድ ውስጥ እህቶቻችንን እናስተምር ነበረ። እኔ አብዱልከሪም፣ አብዱልዓዚዝ፣ አንጋሱ ሌሎችም ማለት ነው እናስተምር ነበር። የኛ ጀማዓ ደስ የሚለው ከተለያየ ብሔረሰብ የተውጣጣ ነው። አማርኛ ተናጋሪዎች አማራ ተናጋሪዎች አሉ፣ ኦሮምኛ ተናጋሪዎች አሉ፣ አደሮች አሉ፣ ሶማሌዎች አሉ፣ እንደዚሁ ኤርትራኖች አሉ። ምክንያቱም ዋናው ትልቁ መሰረታችንና መንገዳችን የነበረው ላኢላሃ ኢላላህ በሌላ ነገር አልነበረም የተሰባሰብነው። ስለዚህ በዛ መሰረት የተለያየ ብሔረሰብ የተሰባሰበበትና ሁሉም እንደ ወንድምና ልክ እንደ አንድ ቤተሰብ ሆነን ነበር ዳዕዋ ስናደርግ የነበረው። አልሐምዱሊላህ በዛም መሰረት በነበረኝ በረካ አላህ አድርጎበት ይሄንን ስራ እንሰራ ነበርና 9ኛ መንገድ ላይ እናስተምር ነበር፣ መድረሳ ነበርን። ከዛም አልፎ ደግሞ ማታ ደግሞ ፓልቶክ እናስተምር ነበር። 5ኛ መንገድስ ምን ስታስተምሩ ነበር? 7ኛ መንገድ ቁርአን እንትን ነበር። ኢብኑ ተይሚያ መድረሳ ነበረ። ከሶማሌ ወንድሞቻችን ጋር ሆነን በኡስታዝ አቡ ኻሊድ ወይም ደግሞ ሼክ አሊ ጂማ በሳቸው ምክንያት 9ኛ መጀመሪያ 6ኛ መስጂድ ነበር የተጀመረው። እዛ ቁርአን ሴቶች እህቶቻችንን እናስተምር ነበር። ከዛ በኋላ ከመስጂዱ ወደዚህ ወደ መድረሳ ኢብኑ ተይሚያ 7ኛ መንገድ ላይ መድረሳ ተከፍቶ እዛ እናስተምር ነበር። እዛ እናስተምር የነበሩ ብዙ ሰዎች ነበሩ። ኡስታዞቻችን እነ ሼክ መሐመድ ዋዶ፣ እነ ሼክ አሊ ራሳቸው፣ እኔ አንጋሱ፣ እንደገና ሼክ ያሲን፣ ሌሎችም ብዙ ግማሽ ወደ ሳውዝ አፍሪካ፣ ግማሽ ወደ አሜሪካ፣ ግማሽ ዜና አለ ነው እና በዛ መንገድም እናስተምር ነበረ 7ኛ መንገድ ላይ። ኡስታዝ አህመድ እሱ ብቻ ሳይሆን
በሚኖሩበት አካባቢ ቤት አከራይቶ የራሳችን ኢትዮጵያዎች እዛ ያሉትን ሰዎች ወደ መስጊድ እንደሄዱ ከመስጊዱ ሩቅ ስለሆነ በማመነት ሲቆዩ ነበር ሲል ሰምተናል። እንዴት ነው ያ ነገር? ያ መስጊድ ምን ሆናል? አዎ እኛ የምንኖርበት የነበረው ፓንጋኒ ነው። ፓንጋኒ ይባላል ወይም ደግሞ ሀሪያን ፍላት እዛ ነበር የምኖረው። እዛ ውስጥ ሙስሊም ወንድሞቻችን ነበሩ። እነሱን እዛ እናስተምር ነበር። እነዛው ደግሞ እዛ ውስጥ መስጂድ አልነበረም። ግቢ ውስጥ መስጂድ እንዲጀመር አድርገን እኔና ወንድሜ ነበር የጀመርነው። እዛ ውስጥ እየሰገድን ከዛ ሌሎች እየተከተሉን በየቤቱ እየሄድን እየጠራን ለምን መስጂድ ጀማ እንሰግድም እያልን ከዛ በኋላ ትንሽ ቦታ ላይ እየሰገድን ሴቶችንም እንደዚሁ ከርቀት ሆነን እየሰገድን መጨረሻ ላይ እያልን በቆርቆሮ መስጂድ ተሰርቶ ተራዊህ እዛ እንሰግዳለን። ሰላታችን 5 ወቅት ሰላት በዛን ሰዓት በጣም አስቸጋሪ ነበር። ወደ ውጭ መውጣት ፖሊስ ያስቸግራል በየጊዜው። ለዛ ከመስጂድ ከግቢ አንወጣም፣ እዛው ነበር የምንሰግደው እና የዛን ሰዓት እኔ ነበርኩ የማሰግደው እና ያ መስጂድ ብዙ ሰው ተጠቅሞበታል። እዛ መስጂድ ውስጥ ራሱ ልጆችን ቁርአን አስቀራ ነበር ነው እዛ ውስጥ ሴቶችንም ቁርአን አስቀራ ነበር። እንደዚሁም እዛው እየሰገድን የህፃናቶችንም አስቀራለሁ፣ ሴቶችንም ትላልቆችንም እንደዚሁ አስቀራ ነበር። እዛው ደግሞ ትላልቆችንም ወንዶች እንደዛው ኪታብ አስቀራ ነበረ። በዛ መሰረት እዛ ግቢ ውስጥ እያለን ነበረ። ከዛ ግቢ ስንወጣ ያው መስጂዱንም የሰው ግቢ ነው የኛ አይደለም። ቤቱም የሌላ ብሔረሰብ ስለሆነ የዚህ ሀገር ዜጋ ነው። ትንሽ ችግር በመሀላችን ተፈጠረና ከዛ ወጣን። ስንወጣ ያንን መድረስ መስጂድን ማፍረሰ ነው ወደ ሌላ መስጂድ ለምሳሌ ቆርቆሮ የሌላቸው መስገጃ የሌላቸው ለነሱ እንዲሰጥ አድርገን ያው ሁሉም በያለበት ተወጣጣ ነው ማለት ነው። ብዙ ስትሰኑ ነበር። አላህ ጀዛኩሙላሁ ኸይረል ጀዛ። የሆነ ኪታብ ነበር እናመዛዝን የሚለው ኪታብ እናንተ ጋር ይገኛል ስን ሰምተናል። ያ ኪታብ ማን ያወጣው? እንዴት ያንን ኪታብ ያወጣው የዳሩ ቢላል ጀማዓ ነው። ዳሩ ቢላል ነው። ያ በፊት እንዳልኩ ፓምፕሌት እናሳትም ነበረ። በየሳምንቱ እሁድ የሚወጣ ፓምፕሌት ነበር። መሐመድ ዑመር እሱ ነበር ይሄንን ስራ የሚሰራው። በጀማዓ በግሩፕ ነው። የኛ ጀማዓ ብዙ እንትን አለው። የዳዕዋ አለ፣ የሴኩሪቲ አለ። እንደዚሁም ደግሞ ለምሳሌ የታመሙ ወንድሞቻችን ካሉ ሄደው የሚጠይቁ ሰዎች አሉ። በዛ ስራ ተከፋፍለን ነው የምንሰራው ማለት ነው። ሴኩሪቲ ማህሙድ ነበር፣ አሁን ካናዳ አሜሪካን ያለው ማሻአላህ። ከዛ ደግሞ ከሱ በኋላ ዩኑስ የሚባል ነበር፣ እሱ አሜሪካን ያለው የሴኩሪቲ አሚር። እንደዚሁም የዳዕዋ አሚር ነበረ። የዳዕዋ አሚር የታመሙ ሰዎችን የሚጠይቁ ሰዎች ደግሞ እንደዛ አሚር ነበር። እንደዚሁ ደግሞ እንደ አብዱልዓዚዝ እነዚሁ ብዙ ስራ ይሰራ ነበር የኛ ጀማዓ እና ከነዛ ውስጥ ፓምፕሌት እናሳትም ነበረ። ያም ፓምፕሌት ስናሳትም ብዙ ጊዜ ከሄደ በኋላ ለምን ወደ መጽሐፍ አንቀይረው በሚል ወደ መጽሐፍ እንዲቀየር ተደረገ እና 2004 ላይ የመጀመሪያ መጽሐፍ በአማርኛ አሳተምን። ለመጀመሪያ ጊዜ ናይሮቢ በአማርኛ መጽሐፍ ያሳተሙት ጀማዓ የዳር ቢላል ጀማዓ ነው። እሱም እናመዛዝን እውነት ሳትፈርድብን ለእውነት እንመስክር የሚል ርዕስ ነበረው ያ መጽሐፍ። አንድ ጊዜ ታተመ። ያንን ብዙ ሰው ተጠቀመበት። በዛ ምክንያት በዛ መጽሐፍ ብዙ ሰዎች አላህ ሂዳያ ሰጥቷቸዋል። ይሄ የጀማዓው ስብስብ ነው ያ እንትን ያለው የጻፈው የዳር ቢላል ጀማዓ ነው በአጠቃላይ የተሳተፈበት። ከዛም ውስጥ ሳዲቅም ውስጡ አለ፣ እሱም ተሳትፎበታል። እንደ መጨረሻ ላይ ሄዶ እሱም ሳዲቅ ነበረ፣ እሱም አይቶት መጽሐፉን በዛ ጉዳይ ላይ አይቶታል። ከዛ ያ መጽሐፍ ካለቀ በኋላ ሁለተኛ እትም እንደገና አሳተምን ማለት ነው። ዳር ቢላል እናመዛዝን እውነት ሳትፈርድብን ለእውነት እንመስክር የሚለውን መጽሐፍ ለሁለተኛ ጊዜ አሳተምን ማለት ነው። አሁንም ያ ኪታብ ይገኛል ማለት ነው። አሁንም ይገኛል። ኦኬ ኡስታዝ አህመድ፣ በኢትዮጵያ ጊዜ ኢትዮጵያ ውስጥ ብዙ አሊሞች ብዙ አዳዮች ሲታሰሩ ነበር እና ያ ነገር ኡስታዝ ያሲን፣ ኡስታዝ አቡኪ፣ ሌሎችም ነበሩ እነ ሼክ ጣሂር ብዙ ዑለማዎችና አዳዮች ሲታሰሩ ነበር። ያ ነገርም ኬንያ መጥቷል። ብዙ ዑለማዎችና አዳዮችን ሲፈልጉ ነበር። ኡስታዝም ውስጥ ነበሩ ይላሉ። እንዴት ነው? እንዴት ወጣችሁ? አላህ የሰጠረን ያው መቼስ ሰው ጥፋት አጥፍቶ አይደለም። እኛ ዲናችንን ማስተማር ነው። ዲን ማስተማር ደግሞ ማንኛውም ሰው ሁርያ አለው። ግን አንድ ሰው ዲን የሚያስተምር ከሆነ በይበልጥ
በተለይ በተውሂድ ዙሪያ የሚፈለገው ኹራፋት ከካፊሩ ጋር አብሮ የሚመሳሰል አብሮ መጠጥ የሚጠጣ አብሮ ሄዶ የነሱን በዓል የሚያከብር እንደዛ አይነት ሙስሊም ነው የሚፈለገው። ግን ትክክለኛው መንገድ ይዞ የሚሄደው ደግሞ ያ ጠላት ተደርጎ ስለሚታይ በዛ መሰረት ነው እንጂ ከዛ ውጪ እኛ ሙስሊም መሆናችን እንጂ ሌላ ጥፋት አልነበረንም። በዛ አጋጣሚ ይሄ የዳሩ ቢላል ፓልቶክ ላይ ብዙ ዑለማዎች ይሳተፉበት ነበር። ሐጂ መሐመድ ወሊ ረህመቱላሂ ረህመተ ዋሲዐ አላህ ይርሐማቸውና እሳቸው በዳሩ ቢላል ላይ ዳዕዋ ይሰጡ ነበር። ከዛም እንደዚሁ ደግሞ ሼህ መሐመድ ዘይን ዛህረዲን እና ሼህ መሐመድ ሐሚዲን እና ሼህ ሰዒድ አህመድ ሙስጠፋ እና እንደዚሁ ደግሞ ሐሚድ ሙሳ እና ሌሎችም ዱዓ መሻይኾች በዛ በፓልቶክ በዳሩ ቢላል ላይ ፈትዋ ይሰጥ ነበር፣ ተፍሲር ያስተምሩ ነበር። እንደዚሁም ደግሞ ሼህ መሐመድ ሐጂ መሐመድ ወሊ ሱዑዲ ያሉ ከሳቸው ላይቭ ይተላለፍ ነበር በዳሩ ቢላል ግሩፕ ማለት ነው። እና ይሄ ዳሩ ቢላል ጀማዓ ለብዙ አመታት ሲሰራ ነበር። አሁን ላለው ለራሳችንን ለከፍ ለማድረግ ሳይሆን እንቅስቃሴ ትልቅ ሚና የተጫወተ ነው ዳሩ ቢላል። ወይም ደግሞ ፈረስ ትጅራ በነበረበት ጊዜና ዳሩ ቢላል በነበረበት ጊዜ ሌሎች የፓልቶክ ጀማዓዎች ግሩፖች የተከፈቱት ከዳሩ ቢላል የመነጩ ናቸው። ዋናውና መሰረቱ ዳሩ ቢላል ነው። እና ኢንተርፌስ የተከፈተው ለንጽጽርና አንዳንድ ፖለቲካዊ ንክ ያላቸው ነገሮችን በተመለከተ ነበረ ስራው። ዳሩ ቢላል ደግሞ በዲን ጉዳይ በተፍሲርም ሆነ በፈትዋ ስራ ላይ የሚሰራ ግሩፕ ነው። ከዛ በኋላ ነው እያለ ሌሎች የኦሮምኛም የአማርኛም የተለያየ የዳዕዋ ግሩፖች ተከፈቱ በፓልቶክ ላይ። ከዳሩ ቢላል ነው መሰረቱ እሱ ነው። ከዛ ነው እንግዲህ አልሐምዱሊላህ ብዙ ወንድሞቻችንም ነቃ ያሉትና ትልቅ ስራ ለመሰራት የታቀደው እነ ቢቢኤን እነ ነጃሺ ሬዲዮ እና ሌሎችም ትልቅ ስራ ሊሰሩ የተነሱት ከዚህ መሰረት ነው። ማሻአላህ ኡስታዝ ፈርስት ሂጅራ፣ ዳሩል ሂጅራ፣ ዳሩል ቢላል ጥሩ ስሞች ነው ያወጣችሁ። ለምንድን ነው ፈርስት ሂጅራ ያላችሁት? ይሄን ስም ለምን መረጣችሁ? ፈርስት ሂጅራ ማለት ያው የመጀመሪያ ስደት ወደ ሀበሻ ነው። የመጀመሪያው ከመካ በኋላ ሰሃባዎች የተሰደዱት ወደ ሀበሻ ነው፣ ወደ ኢትዮጵያ ማለት ነው። ምክንያቱም በዛን ሰዓት ነብዩ አለይሂ ሰላቱ ሰላም ሰሃባዎቻቸውን ሙሽሪኮች አዛ ሲያደርጉ ሲያስቸግሯቸውና በጣም አደጋ እየበዛባቸው ሲመጣ ነብያችን አለይሂ ሰላቱ ሰላም ሂዱ ወደ ሀበሻ፣ እሱ አንድ ትክክለኛ ንጉስ አለ እሱ ዘንድ ማንም ሰው አይበደልም እና ወደ እሱ ሂዱ ብለው ነብዩ አለይሂ ሰላቱ ሰላም ሰሃባዎችን አዘዙ። ከዛ ወደ ሀበሻ ተሰደዱ። ከመካ ወደ ሀበሻ የመጀመሪያ ስደት ወደ ሀበሻ ነው የተሰደዱት። ምክንያቱም በዛን ሰዓት የነበረው ንጉስ ኢትዮጵያዊው ሀበሻ ነጃሺ ነበርና ማለት ነው። ወደዛ ነው የላኩት። ለዚህ ነው አንድ ጊዜ አንድ ኡጋንዳዊ ጓደኛ ነበር ከሱ ጋር ሆነን አንድ ነሺዳ በአረብኛ ያልናት ነበረ። ምን ይሉ ነበር? ረሕለቱና ናዳ ሙናዱ ረቢና ናዳ إلى الإسلام والإيمان والجهاد جاءنا النور والبرهان قبل أمة من الأمم قدوتنا أحمدنا نجاشنا يمتلون يقدم بعربية وطانه مالتنا رحلتنا إلى الإسلام ናዳ ኢለል ኢስላም ወልኢማን ወልጂሃድ ነብዩ አለይሂ ሰላም ሰሃባዎቻቸውንም ሆነ ሙስሊሞችን ሰዎችን በአጠቃላይ ወደ እስልምና ወደ ኢማን የተጣሩት። ከዛ በኋላ جاءنا النور والإيمان والبرهان قبل أمة من الأمم ብርሃኑም ኢማንና እስልምና ከሰዎች በፊት ወደኛ ነው የመጣ ማለት ነው። ወደ ሀገራችን ማሻአላህ ቁድወቱና የኛ መሰረት መሪያችን የነበረው በዛን ሰዓት ለዚህ የተቀደሰ ጥሪ ከነብዩ አለይሂ ሰላም የመጣውን ጥሪ ያለምንም ጂሃድ ያለምንም ጦርነት ትክክለኛ መሆኑን ተረድቶ የተቀበለው የመጀመሪያው ሀበሻ
ነጃሺ ነበር በኢትዮጵያ ማለት ነው። ለዛ ለዚህ ነው ህንስ መረጣችን ማለት ቁድወቱና አህመዱና ነጃሽና ብለን ማለት ነው። አህመድ ነጃሺ አህመድ ነጃሺ ይባላል። ያው ነጃሺ አስሐባ ነው ስሙ። ያው አህመድ ነጃሺ በሚለው ነው የሚታወቀውና ለዛ ይቺን ግጥም አውጥተን ነበር። ማሻአላ ማሻአላ ጀዛኩሙላሁ ኸይረል ጀዛ። ثانيا ሁለተኛ ዳሩል ቢላል ምንድን ነው መረጣችሁ? ዳሩ ቢላል የቢላል አገር ማለት ነው። ዳሩ ቢላል የቢላል አገር ቢላል ሀበሻ ነው። ኦኬ የሙአዚን ረሱልላህ ሰለላሁ ዐለይሂ ወሰለም የነብዩ ዐለይሂ ሰላም ሙአዚን የነበረው ቢላል ረዲየላሁ ዐንሁ ቢላል ሐበሺ በመባል ይታወቃል። ስለዚህ ዳሩ ቢላል መጀመሪያ ፈርስት ሂጅራ ነበር። ፈርስት ሂጅራ አሜሪካም ይሄ ስም ስላለ ከዛ ጋር እንዳይጋጭ በሚል ወደ ዳሩ ቢላል ቀየር ነው። ዳሩ ቢላል ማለት ደግሞ የቢላል ሀገር ማለት ነው። ስለዚህ ያ የቢላል ሀገር ያው ራሱ ሀበሻ ነው ማለት ነው። የመጀመሪያው የሰሃባዎች ስደት የተሰደዱባት ሀገር ሀበሻ ኢትዮጵያ ስለሆነች በዛ የተነሳ ዳሩ ቢላል ብለን ወደዛ አሁንም ቀይረን ይሄን በዚህ ስም ጠራ ነው ማለት ነው። በዚህ ላይ አንዳንድ ሰዎች አንድ ጥያቄ ሲጠይቁ ኡሙ አይማን ሀበሻ ነች ይላሉ። ምንድን ነው የምትሉት እርሶ በዚህ ላይ? ያው ኡሙ አይማን እሷም የነብዩ አለይሂ ሰላም የነብዩ አለይሂ ሰላም ነብያችን አለይሂ ሰላም ያሳደገች ናት። የታሪክ ሰዎች እንደሚሉት እሷም ሀበሻ እንደሆነች ነው የሚነገረው እና ኡሙ አይማን የነብያችን አለይሂ ሰላም አሳዳጊ እናታቸውም ስትሞት እሳቸው ነበሩ ያሳደገቻቸው ነብዩ አለይሂ ሰላም። ስለዚህ የኡሙ አይማን እሷም ያው ብዙ ሀበሻዎች አለን አልሐምዱሊላህ ምስጋና ለአላህ ይገባው። ማሻአላህ አልሐምዱሊላህ። ኡስታዝ እነ ኡስታዝ አህመዲን ጀበል እነ ኡስታዛችን ብዙ በኢትዮጵያ ውስጥ የታሰሩ የተሰቃዩ የተባረሩ በአሁኑ ጊዜ አልሐምዱሊላህ ጥሩ መንግስት አግኝተናል። ሁሉም ከእስር ቤት ወጡ። 40 ዓመት የቆዩት ኡስታዛችን ማብለርሰው ጠሩትን ኢትዮጵያ ገቡ። ምን ይሰማችኋል አሁን በእናንተ ላይ እንዲህ ያለው መንግስት እናገኝ? አልሐምዱሊላህ በኒዕመቲሂ ተቲሙ ሷሊሓት ምስጋና ለአላህ ይገባው። በአላህ ጸጋ መልካም ነገሮች ሁሉ ይሞላሉ። ማንም ባመጣው አይደለም። የመጀመሪያ መሰረት ለዚህ ጉዳይ ሙስሊሙ ነው። አልሐምዱሊላህ ብዙ ጊዜ በኢትዮጵያ ውስጥ የሚደረጉ ትግልን መስራቹ ሙስሊሙ ነው። በኃይለ ሥላሴ ጊዜም ቢታይ የመሰረተው ሙስሊሙ ነው የተንቀሳቀሰው። ማሻአላህ ጉዳቱ ሲበዛበት በኢትዮጵያ የሚኖሩ ሙስሊሞች እየተባልን ስንጠራ እንደዚሁም ደግሞ እንደሚታወቀው ኢትዮጵያ ውስጥ ዒድ ማክበር አይቻልም። ስም የሚያስቀይሩበት ሱብሃንአላህ በኢትዮጵያ ውስጥ ሙስሊም ሆኖ መሐመድ፣ አህመድ፣ ሁሴን የሚባል ስም የሌለበት የዛ አይነት ስም ክልክል የሆነበት ዘመን የነበረበት ዘመን ነበረ። ሱብሃንአላህ አንድ ጊዜ የሆነ ታሪክ አይታችሁ ሊሆን ይችላል። በቦሩ ሜዳ ላይ አንድ ወንድማችን ሲናገር የሱ አያት የአባቱ አያት እንኳን አይደለም ሙስሊም አሁን ወንድሞቻችን አክሱም ያሉ ወንድሞቻችን በአሁኑ ሰዓት መቀበሪያም ሆነ የመስገጃ ቦታ ተከልክለው እንግዲህ ነፃነት አለ ተብሎ አሁን በአሁኑ ሰዓት ዲሞክራሲ ተብሎ በተባለበት ሰዓት ላይ በአሁኑ ሰዓት ሙስሊም ወንድሞቻችን በአክሱም ላይ ያሉ እንዲሁም በወሎ ውስጥ ያሉ ሙስሊሞቻችን ወንድሞቻችን በጎንደር እና በተለያየ ሀገር ውስጥ ያሉ ሙስሊም ወንድሞቻችን እየተሰቃዩ ነው። በዛ በቦሩ ሜዳ ላይ ማለት 20,000 ሙስሊም በአንድ ቀን የታረደበት ቦታ ነው እና ሙስሊም መቀበር እንኳን ራሱ ቀብር መቀበር ያለበት ቤተክርስቲያን ነበር። ቤተክርስቲያን ግድ መቀበር አለበት። እንደዚህ አይነት ነገር እንደዚህ አይነት ታሪክ አልፏል። ሱብሃንአላህ እና አንድ ምን አለ የኔ አያት ሱብሃንአላህ የአባቴ አያት ሲሞቱ የግድ በቤተክርስቲያን ውስጥ መቀበር ስለነበረባቸው መቀበር ስለነበረ የግድ እዛ ካልተቀበረ አደጋ ነው። ለዛ ምን አደረገው አለ የአባቴን አያት እዛው በጨለማ ቀብረው በድብቅ ማለት ነው ቀብረው ስትሞት እንጨት እንደ ቃሬዛ አድርገው እንደ ጀናዛ አድርገው ተሸክመው ቤተክርስቲያን ውስጥ ሄደው ቀበረዋል። ሱብሃንአላህ ይሄ አይነት ተጽዕኖ ነበር በኢትዮጵያ ውስጥ ማለት ነው። እና ይሄ አይነት ነገሮች እየተካሄዱበት ያሳለፈ ሙስሊም የኢትዮጵያ ሙስሊም ታጋሽ ነው እንጂ ችሎ እንጂ ተቻችሎ የሚባለው ነገር ብዙ ጊዜ አይታየኝም። ምክንያቱም ችሎ ነው ሙስሊም ብዙ ነገር ችሎ ነው ያሳለፈው። አልሐምዱሊላህ ምክንያቱም ኢነላህ መዐ አሳቢሪን አላህ ከትዕግስተኞች ጋር ነውና
ስለዚህ ይህንን የዛን በኃይለ ሥላሴም ጊዜ ለዚህ ትልቅ ሚና የተጫወተው ሙስሊም ነው። ከዛ በኋላ ያው ሌላው አባት ሆነበት። አሁንም ደግሞ በዚህ በነበረው አሁንም ድል ማለት ነው የመጀመሪያ የተጋፈጠው ሞትን አልፈራም የፈለገ ነገር ይምጣ ብሎ ከነዚህ ሰዎች ፊት ለፊት የቆመው ሙስሊም ወንድሞቻችንና እህቶቻችን እናትና አባቶቻችን ናቸው። አይታችሁ ከሆነ አሳሳ ላይ የሆነ ሽማግሌ ከዘራ ይዘው እንደዚህ ጊዜ ሙስሊም ሞት አይፈራም። ዋናው የሚያስበው አኺራን ስለሆነ ማለት ነው። ስለዚህ እንደዚህ አይነት ስቃይ ደርሶባቸዋል። ገርባ ላይ ሙስሊም ወንድሞቻችን ተገድለዋል። እንደዚሁም ደግሞ አሳሳ ላይ ሙስሊም ወንድሞቻችን ሞተዋል። በምንድን ነው የሞቱት? ለዚሁ ለዲኑ ሲሉ ማለት ነው። እና የመጀመሪያ መስራች ነው ሙስሊሙ። ለዚህ ድል ዋና ትልቁ የአንበሳውን ድርሻ የሚወስደው ሙስሊም ነው። አልሐምዱሊላህ። ስለዚህ አሁን ያለውንም ድል አልሐምዱሊላህ አላህ ስለሰጠን ምስጋና ለአላህ ይገባው። ሙስሊም ሙሉ መብት አግኝቷል ማለት ሳይሆን ግን አልሐምዱሊላህ አሁን እያገኘን ነው ኢንሻአላህ ተዓላ። በዚሁ ደግሞ የበለጠ እንቀጥላለን ብለን እናስባለን። አላህ ጀለ ወዐላ የበለጠ የበላይነትን አላህ ይስጠን። እኛ ማንንም መበደል አንፈልግም፣ መበደልም አንፈልግም። ከዚህ በኋላ መበደልም አንፈልግም፣ መበደልም አንፈልግም። ስለዚህ አልሐምዱሊላህ በዚህ አይነት ድል ስላገኘን አላህ ስለሰጠን ይህንንም ያመጣው አላህ ነው። ነሽኩሩላህ ጀለ ወዐላ ለኢን ሸከርቱም ለአዚደነኩም፣ ካመሰገናችሁ ይጨምርላችኋለሁ ብሏል አላህ ጀለ ወዐላ። ስለዚህ አላህን እናመሰግናለን። ለዚህ ያበቃን ጌታ አላህ ሱብሓነሁ ወተዓላ ዛሬ ሙስሊሙ ባንክ ተከፍቶለት በባንክ ቤት ወይ ሙስሊም ባንክ ያለ ሪባ እንደዚሁም ሌሎች እንቅስቃሴዎች እየተደረጉ ነው፣ በፊት ያልነበሩ ማለት ነው። አንዳንዶችን ቢያስቆጣቸውም ግን አልሐምዱሊላህ ይሄም ትልቅ ኒዕማ ነው። ነሽኩሩላህ ጀለ ወዐላ። ስለዚህ ደስ የሚል ነገር ነው፣ ተጀምሯል፣ ይቀጥል እንላለን ኢንሻአላህ። ማሻአላህ ጀዛኩሙላሁ ኸይረል ጀዛ። በመጨረሻ ኡስታዛችን የሚዲያ ጥቅምና ጉዳት እንዴት ነው የምታስቡት? ጥቅሙስ ምንድነው? ጉዳቱስ ምንድነው? ሚዲያ ብዙ ጥቅም አለው፣ እንደዚሁም ጉዳትም አለው። ጥቅሞቹ ያው አልሐምዱሊላህ በአሁኑ ሰዓት ሙስሊም ወንድሞቻችን ማንነታቸውን ዑለማዎች ጋር የማይተዋወቁ ነበሩ። መሻይኾቻችን ተደብቀው ነበር የሚኖሩት። ብዙ ሰው ዲንን አያውቅም ነበር። ላኪን አልሐምዱሊላህ ዛሬ በፓልቶክ ሲካሄድ የነበረው በሶሻል ሚዲያ በፌስቡክ እንደዚሁም ደግሞ በቲቪ አልሐምዱሊላህ ቲቪም ደረጃ ደርሰናል። አፍሪካ ቲቪ ተጀመረ። ከዛ እያለ አሁን እነ ኑር አልሁዳ እነ ማነው ሃሚልተን እና ሌሎችም ሙስሊም ሚዲያዎች በአሁኑ ሰዓት እየተበራከቱ ነው። ቲቪ እስላም አሁንም እየመጡ ነው አልሐምዱሊላህ። እና ሌሎችም የቲቪ እነዚህ ሚዲያ በጣም ብዙ ጥቅሞች አሉት። እኛን እንድንነቃ ያደርገናል። ዲናችንን እንድናውቅ ያላወቅነውን በላይ እየጠየቅን ከዑለማዎቻችን ጋር እየተገናኘን ትምህርታችንን ዲናችንን እንድናውቅ ያደርጋል። ከተጠቀምንበት ላወቅንበት፣ ካልሆነ ደግሞ ያጠፋናልም እንደዛ ማለት ነው። ለመጥፎ ነገር ከተጠቀምንበትም እንደዛው ከባድ አደጋ ውስጥ የሚጥል ነው። በትክክለኛው መንገድ ደግሞ ከተጠቀምንበት ሙስሊም ወንድሞቻችን ዛሬ በያሉበት ሆነው ዲናቸውን መማር የሚችሉበት ከዑለማዎቻቸው ጋር ቀጥታ እየተገናኙ ትምህርታቸውን ዲናቸውን የሚማርበት ነገር ቢኖር ሚዲያ ነው ማለት ነው። ዛሬ ሙስሊሙን ያነቃው ለዛም ትግል ትልቅ ደረጃ እንዲደርስ ያደረገው በሚዲያ ነው። ማንም ሸፍነን የኛን ችግር የሚያወጣልንና የሚናገርልን አልነበረም። ዛሬ ግን አልሐምዱሊላህ አንድ ችግር ቢፈጠር እነዛ ተጽዕኖ ቢያደርጉብን የኛ የራሳችን ይቆምልናል። እንደዚሁ እያበረታታ ያነቃቃናል ማለት ነው። ከነዛም ውስጥ አሁን አልሐምዱሊላህ ኦሮሞ ሙስሊም ሚዲያም እንደዛው ማሻአላህ ከነዛ ውስጥ አንዱ ነው። ስለዚህ እነዚህን ሚዲያዎች ማሳደግ፣ ከጎናቸው በመቆም በማበረታታት አብሽሩ አይዟችሁ ቀጥሉ በማለት እኛ ምንን ማበረታታትና ማጠናከር ያለብን ማለት ነው። ጥቅሙ ከፍተኛ ስለሆነ ስለዚህ ይሄ ነው ተብሎ ሊገለጽ የማይችል ነው። ይሄ ከትንሹ ነው። ዛሬ በፓልቶክ ተጀምሮ ያ የፓልቶክ ጀማዓ ነው ዛሬ በዓለም ላይ ይሄው ትልቅ ስራ እየሰራ ያለው ማለት ነው። ትልቅ ስራ እየሰራ ያለው ያ የፓልቶክ ጀማዓ ነው። በ10 እና በ5 ሰው የተጀመረው ፓልቶክ በአሁን ሰዓት አልሐምዱሊላህ ከፓልቶክም አልፎ በሬዲዮ በቴሌቪዥን በተለያየ መንገድ ሰዎች እየተማሩና ዲናቸውን እያወቁ ነው ማለት ነው። አልሐምዱሊላህ ይሄ በጣም ትልቅ ሊበረታታና ሊጠናከር የሚገባው ነው ብዬ አምናለሁ። ማሻአላህ ጀዛኩሙላህ ኸይር ጀዛ። በመጨረሻ ኡስታዛችን ብዙ አመት ነው ኬንያ የቆያችሁ ነው ማለት ነው። አሁን ወደ ሀገር ማሄድ አሰባችሁስ እንዴት ነው? ኢንሻአላህ ተዓላ ብዙ አሊሞች ኢትዮጵያ ውስጥ ስለገቡ
ኢንሻአላህ ተዓላ አላህ ካገረልን ኢንሻአላህ ሄደን ዘይራን አገራችን በኢዝኒላህ ማሻአላህ ጀዛኩሙላሁ ኸይረል ጀዛ የዛሬ ፕሮግራማችን በዚሁ እናበቃለን ኡስታዛችንም ጀዛኩሙላሁ ኸይረል ጀዛ እያልን ወሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ